ሰዎች እኮ ለዚህ ነው የማያከብሩ። በረንብ አዳምጠኝ። ለምንድነው ብዙ ጊዜ በሰዎች የምትናቀው? ለምንድነው ሰዎች ሊያከብሩ ያልቻሉት አንተን? በዚህ ቪዲዮ ላይ 5 ሐሳቦችን እነግርሃለሁ። በጥሞና አዳምጠኝ። በተለይ መጨረሻው በጣም አስፈላጊ ነው። አንደኛው የራስን ሐሳብ አትከተልም። አንድ ሰው ባለ ሐሳብ፣ አንድ ሰው ባለ ነገር ነው የምትጓዘው፣ የምታስበው፣ የምታቅደው። ትልቅ ሐሳብ፣ ትልቅ ህልም እኮ አለ። ግን የሆነ ሰው መጥቶ ሌላ ሐሳብ ከሰጠ የዛን ሰው ሐሳብ ነው የምትቀበለው። የራስን ሐሳብ ለዛ ሰው አትነግረውም፣ ወይም ደግሞ የራስን ሐሳብ ለዛ ሰው ትክክል እንደሆነ አታሳምነውም። ሁሌም ሰውን ትከተላለህ። ለዛ ነው ሰዎች የሚያከብሩ። ሁለተኛው ሰዎች ገደብ ሲጥሱ ምንም አትላቸውም። በአንተ ሙድ ሲይዙ፣ በአንተ ሲስቁ አብራቸው ትስቃለህ፣ አብራቸው ትሳለቃለህ። በክብር ሲመጡ ምንም አትላቸውም። ሶስተኛው ሁሉም ቦታ እንደተገኘ ነው። ሁሉም ቦታ እንደታየ ነው። ሁሉም ቦታ ከሰው ጋር እንደተጨቃጨክ ነው። ሁሉም ቦታ ከሰው ጋር እንዳልተስማማ ነው። ለዛ ነው ሰዎች የሚያከብሩ። አራተኛው ወሬ ታበዛለህ። ዝም ብለህ ስለማይጠቅምህም ስለሚጠቅምህም ታወራለህ። አምስተኛው ሰውን ትለምናለህ፣ ትማጸናለህ፣ ለፍቅር ብለህ ትለምናለህ። የማይወዱን የማይፈልጉን ሰዎች እንዲፈልጉ ታረጋለህ። ለዚህ ነው ራስህን ልታስከብር ያልቻልከው። እስቲ ከላይ ከነገርኩ 5 ሐሳብ ውስጥ የትኛው ነው አንተ ጋር እያስቸገረ ያለው? ኮሜንት ላይ አሳውቀኝ።